የ5 ደቂቃው ህግ ስንፍናን ድል ማድረጊያ ሚስጥር። ነገ እሰራለሁ፣ በኋላ እጀምራለሁ። ይህ ቃል ስንት ያቀድነውን ስራ አስቀርቶብናል። ሁላችንም የምናውቀው ስሜት ነው። ነገር ግን ስራ ማስተላለፍ ወይም ፕሮክራስቲኔሽን ስኬታችንን እንዳያግደው በቀላሉ የምናሸንፍበት አንድ ሚስጥር አለ። እሱም የ5 ደቂቃ ህግ ይባላል። ህጉ በጣም ቀላል ነው። ማንኛውም ከባድ ስራ ለመጀመር ስትፈሩ ለራሳችሁ እንዲህ በሉ፣ ለ5 ደቂቃ ብቻ እሰራለሁ። 5 ደቂቃ ከሰራችሁ በኋላ ካልተመቻችሁ ማቆም ትችላላችሁ። ትልቁ ፈተና ስራው ሳይሆን ስራው መጀመሩ ላይ ነው። አእምሮአችን ትልልቅ ስራዎችን ሲመለከት ይጨነቃል። ነገር ግን 5 ደቂቃ ብቻ ስንለው ጭንቀቱ ይቀንሳል። አንድ ስራውን ከጀመርን በኋላ ግን ሞመንተም ወይም ግፊት ስለሚፈጥር 5 ደቂቃ ወደ 30 ደቂቃ፣ 30 ደቂቃው ደግሞ ወደ ሰዓታት ይቀየራል። ተግባራዊ ማድረጊያ መንገዶች 1. ዛሬውኑ ማድረግ ያለባችሁ አንድ ስራ ምረጡ። 2. ሰዓታችሁን ለ5 ደቂቃ ሞልታችሁ ስራውን ጀምሩ። 3. ውጤቱ ስታዩ ትገረማላችሁ። ይህ ስማርት እርምጃ ህይወታችሁን ይቀይራል። ነገን አትጠብቁ፣ ዛሬውኑ በ5 ደቂቃ ጀምሩ። ይህ ቪዲዮ ከጠቀማችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ሁሉ እመኛለሁ።